አሰብያ ማለት ያ አይደለም። አንዳንድ ሰዎች ተቃራኒ ዘረኝነት ያለባቸው ሰዎች አሉ። ዘረኝነቱ ሁለት አይነት ነው። ተቃራኒ ዘረኝነት ያለባቸው ሰዎች አሉ። መሰለን አንድ ሰው ሲበደላየው የራሱ ወገን ስለሆነ ሰዎች ምን ይሉኛል ብሎ ወይ ደግሞ ዘረኛ ይሉኛል ብሎ ፈርቶ የፈሪነትም ውጤት ነው። ፈርቶ ምን ያደርጋል? ይሸሻል ማለት ነው። ይሄ ተቃራኒ ዘረኝነት ያለበት በዘር አትመዝን ነው። ያንተም ሆነ ሌላ በዘር አትመዝን። ነገራቶችን መመዘን ያለብህ ማየት ያለብህ ነገር አይተህ ሚዛን ላይ ያስቀምጠህ ሁለቱ ሳህኖች ላይ ያስቀምጠህ የትኛው ላይ ነው ችግር ያለው ብለህ መዝነህ ከዛ በኋላ ስትሄድ አንተ ትክክለኛ ሰው ነው ማለት ይቻላል። ከዛ ውጭ ግን ሁለቱም ጫፎች የተበላሹ ናቸው እና ከዚህ አንፃር ይህ በእስልምና የተጠላና ቆሻሻ የሆነ ተግባር ስለሆነ ፍትሃዊ መሆን አለብን ነው። ዘረኝነት ማለት ባጭሩ ወይም ደግሞ ወገንተኝነት ማለት ለማንኛውም ነገር ወገንተኝነት ማለት ለምሳሌ የሱናና የቢድዓ አመለካከቶች ይኖራሉ። ስለያዝኩት ብቻ ማስረጃ ቢመጣም ማስረጃ ቢመጣም እገሌ የገባበት ገደል ገባለሁ ይላል። ወንጀል ላይ ተሰማርቷል። ስለተሰማራበት ብቻ ወይ ደግሞ እገሌ ስለሚሰራው እገሌ ወንጀል ስለሚሰራ እኔ ከሱ ጋር ጀሃነም ከገባ አብሬው ገባለሁ፣ ጀነትም ከገባ አብሬው ገባለሁኝ፣ የመጨረሻው የጀሃነም ደረጃ ላይ ከገባ አብሬው ገባለሁ። ይሄ ሞኝነት ነው። አላህ ለሰው ልጅ አእምሮን የሰጠው እንደዚህ እንዲያስባል አላህ አቅል የሰጠው ማንንም እንዲከተል እኮ አይደለም። ማንንም እንዲከተልማ ቢሆን ኖሮ አቅል አይደለም ሊሰጠው የነበረው የሚገባው አንገቱ ላይ ገመድ ነበር የሚደረግለት። ከዛ በዛ ገመድ የፈለገ ሰው እንዲጎትተው እንደ ፈረስ ወደ ፈለገው እንዲነዳው ነበር የሚደረገው። ግን አቅል የተሰጠው ነገራቶችን እንዲለይ ነው፣ አበጥሮ እንዲያውቅ ነው፣ ለይቶ እንዲያውቅ ነው። ገበያ ላይ ሂደው እኮ የገሌ በሸጠበት ይሸጣለሁ፣ ሲከስም ትክሰር፣ ሲያተርፍም ላትርፍ የሚል የትኛው ሰው ማን ነው እንደዛ የሚለው? ከከሰረም ከስራለሁ ካተረፈም አተርፋለሁ። መዝነህ ነው የምትሸጠው። ትርፍ ስንት ነው? እንደውም ከሱ ጋር ራስን እያወዳደረ እስቲ ትንሽ ባቆየው ከሱ ምናልባት የሱ ሲያልቅ እኔ ሊጨምርልኝ ይችላል እያልክ ማለት ነው። ወይም ደግሞ ብዙ ደንበኞች ለማግኘት ትንሽ ቀነስ አድርጌ አንድም ሳንቲም ምንም አድርጌ ቀንሼልሽ፣ በዚህ ሂሳብ ነው ሰው የሚሰራው። ስለ አኺራ ስለምን ነው በዚህ ሂሳብ የማይሰራው?